ሰላም ሰላም የቲጂና ዩቲዩብ ተከታታዮች እንዴት ናችሁልኝ? ሰላም ናችሁ? ሁሉ ሰላም ነው? አለው አይኖ ጠፍቻለሁ። ቶሎ መልቀቅ ቶሎ መምጣት አልቻልኩም። በጣም ትልቅ ይቅርታ። ያው ከሌላ ስራ ጋር በጣም ቢዚ ሆኜ ለዛ ነው እንደዚህ በጣም ሌት እየሆንኩ ያለሁትና በቻልኩት መጠን በቻልኩት አቅም ቶሎ ለማቅረብ ለማድረስ እሞክራለሁ። አትከፉብኝ። ሞር የዴዚና የአሌክስ ፋኖች፣ ተከታታዮች፣ ደጋፊዎች ዩቲዩብ ክፈቺ ብላችሁ እንድጀምር ላደረጋችሁኝ፣ ሰብስክራይብ እንዲደረግልኝ ላደረጋችሁ፣ ላበረታታችሁኝ፣ እንዲሁም ለቤቱ አዲስ ሆናችሁ መታችሁ ሰብስክራይብ ላደረጋችሁ፣ ሼር ላደረጋችሁ ሁላችሁንም አመሰግናለሁ። ላበረታታችሁኝ በሙሉ እንደ አዲስ ጀማሪነቴም አይደለም። እግዚአብሔር ይስጥልኝ፣ ክብር ይስጥልኝ። በጣም ነው የማመሰግነው። አሁንም የአሌክስ እና የዴዚ ፈታኝ ፍቅር የሆነውን ክፍል 6 ዛሬ ይዤላችሁ ቀርቤያለሁ። በቻልኩት አቅም ከዚህ በኋላ ቶሎ ለመልቀቅ ሞክራለሁኝ። ይሄንን ዩቲዩበር ለመሆን አልነበረ፣ ያው ጅማሬም ለኔም መንገድ ሊሆኑኝ ይሆናል። እንደ የዴዚና የአሌክስ ደጋፊዎች እነሱ ናቸው እንድከፍት በጣም ጥረት አድርገው የከፈትኩትና ሳላመሰግን አላልፍም። ሲቀጥል ይሄንን ዩቲዩብ ስከፍት ደግሞ በዴዚና በአሌክስ መነሻ ባደርገው ማስታወሻነቱ ግን የነሱ ነው። ወደፊት ለወዳጅ ዘመዶቻቸው፣ ለልጆቻቸው ከሚነግሩት በቃል ከሚነግሩት በላይ በትረካ የሚያሰሙት ሀገር ያወቀው ዓለም ያወቀው ታሪክ እንዳላቸው ማስቀመጥ ፈልጌ ነውና በዩቲዩብ የጀመርኩት ሞር ለነሱ ትልቅ ማስታወሻ ስለምወዳቸው ስለማከብራቸው ሞር አሌክስ ጠንካራ ጎበዝ ልጅ ነህና ይህ ማስታወሻነቱ ላንተና ለሚስትህ ለዴዚዬ ነው። ወደፊት ለልጆች ታሰማቸዋለህ፣ ለሌሎችም እንደ ታሪክ የምታሰማው ይሆናልና የነሱ ደጋፊዎችም ሆናችሁ ሌላ አዲስ ለቤቱ አዲስ እንግዳ ይሆናችሁ ሰብስክራይብ እና ሼር አድርጉልኝ። ኮሜንት ስጡ፣ መልሳለሁኝ። ስህተቴንም ማበረታቻዬንም እነሱን በሙሉ ጻፉልኝ፣ መልሳለሁኝ። በተረፈ የና አሌክስ እና የነ ዴዚ ሲያልቅ በሌላ ኮንተንት ወይ በሌላ ትረካ እንመጣ ይሆናል። አሁን ግን ለጊዜው የና አሌክስን እስክጨርስ ድረስ አበረታቱኝ፣ አትጥፉ፣ አልጠፋም። መልካም ጊዜ። ፈታኝ ፍቅር ክፍል 6 እነሆ። ጃኒ እነ ዴዚ ጋር ከመጣች በኋላ ሰላም ተባባሉና ዴዚ ጥያቄ ጠየቀቻት። ለምን ትሰድብኛለሽ ጃኒ? ምንድነው ችግርሽ? ለምን አለቻት። ጃኒ ግን ትንሽ ይሄ እውቅና ኃይለኝነትን አላብሷታል። ኦቨር አክት አደረግሽ። ከአሞጋራው ጋር ስጫወት ፊትሽን ትቀያይሪያለሽ አለቻት፣ መበለጧ ያናደዳት በሚመስል ሪያክሽን። ዴዚ ግን ነገሩን ቶሎ ለመገላገል ኦኬ ይቅርታ፣ አም ሶሪ። ከዚህ በፊት እኔ ባለጌ ቃል ዱቄት ፊት ስላልኩሽ ስታስጠላ ስላልሽኝ ነው። ይቅርታ፣ አም ሶሪ ስትላት ፊቷ ላይ ደስታ አላየችባትም። ጃኒ ግን አሁንም ለምንድን ነው የደበረሽ ይቅርታ ስልሽ አለቻት። ጃኒም የዴዚ ቋንቋ ስላልገባት አየሽ አንቺ ባለጌ ነሽ አሁን እንኳን ዱቄት ፊት እያልሽ ትሳደቢያለሽ። ትንሽ ክብር የለሽም
እያለች ንዴቷ እየተጋጋለ ሲመጣ አሌክስ በመሃል ገብቶ ጃኒ ትሰሚኛለሽ? አልተረዳሻትም። ከዚህ በፊት ዱቄት ፊት ብዬ ለሰደብኩሽ ይቅርታ ነው እያለች ያለው ብሎ አረጋጋት። ዴዚ ይቅርታ እንድትጠይቃት ካደረገ በኋላ ጃኒንም ይቅርታ መልሳ እንድትጠይቅ አስደረገ። ጃኒም እሺ ኮተት ብዬ ለሰደብኩሽ ይቅርታ አለቻት። ዴዚም ቀበል ብላ አም ሶሪ እኔ ባለጌ ቃል ለተናገርኩ ብላ አለቻት። ጃኒም ይሄንን በሰላም ከፈቱ በኋላ ፈታ በሉ በቃ በኋላ ላክልኝ ብላ ጥላቸው ሄደች። ዴዚም ጋይስ እኔ አማርኛ አልችልም፣ እሷ እንግሊዘኛ አትችልም፣ ሆኖም ግን ኦኬ በቃ ፈተነዋል አለች። በዚህ ሰዓት የሚገርም ንግግር አሌክስ ተናገረ። እዚህ ሀገር ይህ ሁሉ መከራና ፈተና የሚደርስብን የሚሰማ ወይም የሚያዳምጥ ሰው ስለሌለ ነው። ሁሉም ስለሚያወራ። የሚያዳምጥ ቢኖር ኖሮ እንዲህ አይሆንም ነበር ሀገራችን አለ በዛ በሳል ንግግሩ። ዴዚም አሌክስ ካሁን በኋላ አሌክስ በእውነት ነው እኔ ምንም ድራማ በሴቶች አልፈልግም። አንተ ጥሩ ፊት ስላለህ ቆንጆ ስለሆንክ የሆነ ችግር በቃ አልፈልግም። እኔ ድሮ የምናገረው ባለጌ ተረጋጋ ጅንጀና ነው ጅንጀና ነበር የምለው። አሁን ግን ብዙ መናገር ጀምሬያለሁ። ስለዚህ አንተ ስቶፕ እሺ አሌክስ እሺ ብላ ለአሌክስ አለችው። በዚህ ከተስማሙ በኋላ ወደ ቀድሞ ሰላማቸው ጨዋታቸው ገብተው ሲጫወቱ ቆይተው ከላይቭ ወጡ። በሚቀጥሉት ተከታታይ ቀናት አሌክስ ከላይቭ ጠፋ። ዴዚም ደግሞ አልፎ አልፎ እየመጣች የመከፋት ባህሪ እያሳየች ነው። ለመጨረሻ ጊዜ ላይቭ ላይ የታዩት ዴዚ አሌክስን ይቅርታ እንድትለኝ እፈልጋለሁ አለችው። በውስጥ በስልክ ያወሩት ነገር ስለነበረ ለምን በውስጥ ያወራነው ቀልድ ይቅርታ እንድትለኝ እፈልጋለሁ ይቅርታ በለኝ አለችው። አሌክስም አንቺም ሳይሶሪ በይኝ አላት። ኖ አንተ ይቅርታ በለኝ የኔ ጭንቅላት እስኪያመኝ ነው ጥሩ ያልሆነ ቀልድን የቀለደው አለች ዴዚ። አሌክስም ኦኬ ማይ ሲስተር አም ሶሪ ይቅርታ አላት። ዴዚም ጥያቄዋን አላቆመችም። ለምን ይቅርታ ምክንያትክ አለችው። እሱም በቀልድ ያወራነው ስለ አንዲት ምግብ ያበሰለችልኝ ምናምን ያልኩት ሴት ልጅ ይቅርታ እኔ ለቀልድ ነው ምንም ሴት የለም አላት። እሷም ቆይ አሌክስ አንድ ሌላ ጥያቄ አልገባኝም ብላ ልታወራ ስትል አሌክስ ብድግ ብሎ ኧረ ተይ በቻልኩት እንግሊዘኛ ነው የማስረዳሽ። አንዱን ከአውስትራሊያ ከኢሮፕ ከአሜሪካ እያመጣው ነው በመከራ የማስረዳሽ እያለ እያወራት እያለ አንድ ጊፍት ከሚያውቁት ሰው የልብ ቅርጽ ለአሌክስ ተሰጠው። ዴዚ ደነገጠች። ማን ነው? ፌክ አካውንት ነው ወይስ ትክክለኛ አካውንት ነው ብላ የድንጋጤ ፊቷ ፍም መሰለ። ጊፍቱን የሰጠችው ልጅ ትውልዷ ኤርትራ ኑሮዋ አሜሪካ የሆነችው የአሌክስ አፍቃሪ ሲልቫና ነበረች።
ከዚህ በፊት ፍቅረኛ ይዣለው ብሎ ያላት እልህ ያስያዛት ነው የሚመስለው። እንዴት ከሷ በፊት እኔን እያወቀ ለምን እሷን መረጠ በሚል የሚመስል ሁኔታ ላይቭ ከዴዚ ጋር ባለበት ሰዓት መጣች። የልብ ቅርጽ ያለውን ጊፍት ሰጠችው። አሌክስ የዴዚ ድንጋጤ ራሱን አስደንግጦታል። ፊቷን ሲያይ ወዲያውኑ ነገሩ ይጋጋላል ብሎ ነቅሎ ከላይቭ ወጣ። ያኔ ነው ነገሩ ይባሰው። አሌክስ ለምን ወጣ? ለምን አለች እየከፋት ስሜቷን ለመደበቅ እየታገለች። በዚህ መሃል ነው ያኒክን ያስገባችው። ግን ዴዚ አልቻለችም ስሜቷን መደበቅ፣ ደብሯታል። ከላይ ወጣች። ከዛ ቀን በኋላ ዴዚ ሁሉ ነገሯ ጠፍቶባታል። አዝናለች፣ ግራ ገብቷታል። ፕሮፋይሏን ሁላ ጥቁር አድርጋለች። ተከታታዮቿ ፕሮፋይሏን ጥቁር ለምን አረገች ብለው ተጨንቀዋል። ለምን ብለው ሲጠይቋትም ምንም ነበር መልሷ። ቶሎ ቶሎ አትገባም። እሷም እንደ አሌክስ በቃ መሃላቸው የገባ ሰይጣን እረፍት አልሰጥ ብሏቸዋል። አንዱን ተገላገልን ሲሉ አንዱ ይመጣል፣ አንዱ ሄደ ሲሉ አንዱ ይተካል። በሁለቱ ፍቅር እንደ ወርቅ የተፈተነ ህይወት ገጠማቸው ነገር የለም። ከጥቂት ቀናት በኋላ አሌክስ በላይቭ መጣ። ፊቱ ላይ ደስታ አይታይም። ሲያወራም ድምጹን ቀነስ አርጎ በተረጋጋ ወይም ባኮረፈ ሁኔታ ላይ ነው። ገና እያደገች ያለችውን ጺሙን ይነካካል። አንዴ ደግሞ ጥፍሩን በጥርሱ ይቆርጣል። ያሳዝናል። መከፋቱ ፊት ለፊቱ ላይ ይነበባል። በቃ ከዴዚ ጋር ያለው ነገር ያከተመ ያለቀ ነገር መስሎት በፍቅራቸው ተስፋ የቆረጠ ይመስላል። ትንሽ ደቂቃ ከተቀመጠ በኋላ ብዙ ስለነሱ የተጨነቁ ገሚሱ በመጣላታቸው ደስ ያለው ሰው ቶሎ ቶሎ በአሌክስ ላይቭ ቤት መጡ። ከስር ኮመንታተሮች የተለያዩ ነገር ይጽፋሉ። ዴዚስ ወንድማችን ዴዚን አምጣልን፣ ታረቁ፣ አይዞ ወንድሜ አይክፋ፣ ፈታበል ምናምን ይሉታል። ግማሾቹ በመጣላታቸው የተደሰቱ ከስር ደግሞ ተቃራኒ ይጽፋሉ። ድሮማ አትሆናትም፣ አንተ ባለጌ ነህ፣ አንተ ዘረኛ ነህ፣ እሷ ንጹህ ናት፣ አትገባትም፣ አንተ ትግሬ፣ አንተ አጋሜ፣ ሌላም ብቻ የጋጠ ወጥ ስድብ ያዘንቡበት ጀመር። እሱም ሰላምታ ካቀረበ በኋላ እባካችሁ የምትወዱኝና የምታከብሩኝ ከሆነ ፎቶዬን ከሌላ ሰው ጋር እያደረጋችሁ አትለጥፉ። ቢያንስ ለተወሰነ ጊዜ ፕሮፋይላችሁንና በሙዚቃ የምታቀነባብሩት በቃ አቁሙ፣ እባካችሁ እንደምታረጉ ሰዎች አቁሙ ብሎ ተናገረ። እየከፋው ትንሽ እንደቆየ አንድ ሁለት ሰዎችን ተራ በተራ እያስገባ ሀሳባቸውን ተቀበለ። ከዛም በኋላ መልካም ጊዜ፣ መልካም ህይወትና ጥሩ ሰው እንዲገጥማት እመኛለሁ አለ በረጅሙ ብሎ እየተነፈሰ በፍቅር የተጨነቀው ልቡ
እረፍት ያገኘ ይመስል በሌላ በኩል ዴዚም በበኩሏ ፕሮፋይሏ እንደጠቆረ ነው። ላይቭ ስትገባ አኩርፋ ነው። ተጨንቃለች። ማውራት ትፈልጋለች፣ ግን ቋንቋ ያስቸግራታል። ዛሬ አይኗ አባብጧል። እንዳለቀሰች ያስታውቃል። ስሜቷን መደበቅ በፍጹም አልቻለችም። አቅቷታል። በአንድ በኩል ከእናቷ ቤት ወጥታ ዘመድ ጋር ናት። በአንድ በኩል ፍቅር የሚባለው ነገር አቅሟን አሳጥቷታል። በሌላኛው ደግሞ ከምትወደው ከምታፈቅረው የሆዷን የሚጨንቃትን የምታወራለት የምትተነፍስለት ፍቅረኛዋ አሌክስ ጋር ጸብ ተፈጥሯል። ተኳርፈዋል። ግራ ገብቷታል። ምን እያረኩ ነው? ምንስ እየሆንኩ ነው? ተጨንቄያለሁ። እኔ ምንስ ነው እየተማርኩ ያለሁት? ስለ ራሴ እንኳን መሆን ያልቻልኩ ነኝ። እንዴት ብዬስ ነው ሳይካትሪስት ሆኜ ነገ ሰውን የምረዳው? ወይኔ ምን ላርግ? ምን ልማር? እያለች ታስባለች፣ ትጨነቃለች። በአንድ በኩል ደግሞ እንዴት አሌክስ እንዴት እኔን አይረዳኝም? የሆንኩትን እያወቀ ያለሁበትን እያየ ለምን እንዲህ ሆነ? ለምንስ እንደዚህ ያደርገኛል? ስለወደድኩት እንዴትስ እኔን መረዳት አቃተው? እንዴትስ የማልፈልገውን ነገር ማወቅ አቃተው? የማልፈልገውን ለምን አይተውም? እያለች ውስጧ እየከፋው አይኖቿ በእንባ ተሞልተው ጉንጮቿን እያራሱ ቦይ እየሰሩ መውረድ ከጀመሩ ቀናቶች ተቆጠሩ። ይህን ሁኔታ የገባው ድሬ ዘግሬት የሚባል ልጅ ትንሽ ካወራት በኋላ መዝሙር ሲዘምርላት አለቀሰች። እሱም ትንሽ ቆይቶ ምክር መከራትና ተለያዩ። ሌላው አንድ ቲክቶከር ወደ እሷ መጣ። ጓደኛዋ ነው። ጆሲ ይባላል። የኢትዮጵያ የአዲስ አበባ ልጅ ነው። ሁኔታዋን ሲያይ ሊያጽናናት ሞከረ። ሲያስበው በሱ የሚሆን ስላልመሰለው ዴዚዬ ቆይ ከኔ የተሻለ ጥሩ ሰው አለ፣ ቆይ ላስተዋውቅሽ ብሎ ከሱ የተሻለ በመጽሐፍ ቅዱስም በንግግርም በምክርም ይመልሳታል ብሎ ያመነበትን ዲያቆን ፈለገን ጠራው። ፈለገም ሁኔታውን አየና ተረዳና በደንብ የሚያስረዳትን ብሎም ሊያገኛት ከቻለ እሷው ካለችበት ከወደ አሜሪካ የሚኖረውን ዲያቆን መዝሙረ ያሬድን ጠራው። መዝሙረ ያሬድም ከመጣ በኋላ ሰላምታ ተለዋወጠ። ሁኔታውን ለመረዳት ሞከረ። ስሜቷን ለመረዳት በስተመጨረሻ ጥሩ የሚባል ምክር ለግሷት አስተምረዋት እሷን ሊመስሉ የሚችሉ በእድሜዋ የሚቀራረቡ ለቤተ ክርስቲያን ቅርብ ልጆች እንደሚያገናኛት
በውስጥ ስልኳንም እንደሚቀበላት እንደሚያወሩ ነግሯት ስለ እግዚአብሔር ቃል በሚገባት አንዴ በአማርኛ አንዴ በእንግሊዘኛ እያለ ለአይምሮዋ የሚሆን የሚመጥን የሚመግብ ጥሩ አስተምሮት ሰጥቷት አስረድተዋት ከላይቭ ወጡ። እሷም ትንሽ ቆይታ ተሰናብታ ወጣች። አሌክስና ዴዚን ለማስታረቅ ያልመከሩ ጓደኞች፣ ፋሚሊ የለም። ለምሳሌ አቤል፣ ሜሊ፣ ዜድ፣ መሲና ሌሎች በውስጥ ያልሞከሩ ሰዎች የሉም። ሆኖም ግን ሊሆን አልቻለም። አቤል ከዴዚ ጋር ሆኖ ለአሌክስ ሼር አድርጎ ጠራው። ሲመጣ ሁለቱን ሰላም ያስባለበት መንገድ፣ አሌክስም ሰላም ያለበት መንገድ ይገርማል። ሰላም አቤል፣ ሰላም እህት፣ እንዴት ነሽ አለ የቻለበት ይመስል፣ ግን እኮ ፈርቷል። በዚህ ጊዜ አቤል መጣው ኪችን ደርሼ የሆነ ቃል አመጣ ነው መጣው ሲለው አሌክስ የፍርሃት የመርበትበት የሚመስል አደነጋገጥ ደንግጦ ከላይቭ ነቅሎ ወጣ። በዚህ ሰዓት ዴዚ አቤልን በመናደድ ኦኬ አሁን ደስ አለ ብላ እሷም ተናዳ ከላይቭ ወጣች። በማግስቱ እንዲሁ ዴዚ ከዜድ ጋር ጌም መጫወት ጀመሩ። ዜድ በሁለቱ መጣላት ከከፋቸው ሰዎች መካከል አንዷ እሷ ናት። ባለፈው አሌክስን ምን ሆናችሁን የተጣላችሁት? በውስጥ ተነጋገሩና ታረቁ። ለምንስ አንተ እንደዚህ ትጠፋለህ? እኔ ሰዎች አሌክስና ዴዚ ተጣሉ አስታርቂ እያሉ ብዙን ጊዜ አስቸግረውኛል። ስለዚህ በውስጥ ተነጋገሩና ፍቱ። አንተም እንደዚህ አትጥፋ ብላው ነበር። ዛሬ ግን ዴዚን ፕሮፋይሏን ለማስቀየር ጌም ሲጫወቱ ጊፍተሮቿ ለዜድ ነበር እንድታሸነፍ ያደረጉት። ዜድ ከአሌክስ ጋር ለማስታረቅ ነበር ፍላጎቷ። ሁኔታውን የዴዚን ሁኔታ ግን ስታይ የሚሆን አይደለም። በስተመጨረሻ የጠቆረ ፕሮፋይሏን እንድትቀይር በቅጣት መልክ አዘዘቻት። ዴዚም ተስማምታ ከላይቭ ወጣች። ሆኖም ግን ቴሌግራሟን፣ ዋትስአፕዋን ሁሉንም ፕራይቬት አድርጋለች። ብቸኝነትን መርጣለች። በቃ በጣም ከፍቷታል። በማግስቱ ዴዚ እንደተለመደው ላይቭ ገብታለች። ዛሬም እንደገና ከዜድ ጋር ተገናኙ። በእርግጥ ዴዚ አሁን ሰዓት አትመርጥም። እንቅልፍም ቢካላት ላይቭ ትገባለች። ቶሎ ትገባና ቶሎ ትወጣለች። ታዲያ ዛሬ ዜድ በውስጥ ልታወራት ስላልቻለች ፕራይቬቷ ዝግ ስለነበረባት ማግኘት ስላልቻለች ላይቭ ላይ ጥያቄ ጠየቀቻት። ዴዚዬ እኔ ታላቅ እህትሽ ነኛ፣ ትወጂኛለሽ፣ ታከብሪኛለሽ፣ ሚ ቢግ ሲስተር አለቻት። ዴዚም አዎ
እኔ እወድሻለሁ አለች ዴዚም። እሺ የምትወጂኝ ከሆነ ከአሌክስ ጋር ታርቁ፣ ለ3 እንጫወት ስትላት ዴዚ ከማን ጋር አለቻት ልቧ እያወቀ። ዜድም እኔ፣ አንቺ፣ አሌክስ አለቻት በድጋሜ። ዴዚም ኖ ኖ ኖ አለች። ለምን አለቻት ዜድም መልሳ። ዴዚም ምንም ችግር የለም። ዜድ እምቢ ስላለቻት ትንሽ የደበራት ቅር ያላት ሁኔታዋ ያስታውቃል ትመስላለች። ኦኬ በቃ ዴዚ ቻው፣ እኔ ከላይቭ ልወጣ ነው አለቻትና ዜድ ወዲያው ወጣች። ዴዚም ቻው ብላት ተለያዩ። በዚሁ ቀን አሌክስ ትንሽ ቆይቶ ላይቭ ገባ። እሱም እንደደበረው እንቅልፍ ያጣ ፊት ነው የያዘው የሚመስለው። ተጨንቋል። ፍቅሩ እንደው ባላሰበው ባልገመተው፣ በዚህ እንጣላለን ብሎ ባልገመተው ሁኔታ ልቡ በሐዘን ተሞልቷል። ሪከርድ ያያል። የሚያፈቅራት የሚወዳት ልጅ ከፍቷት ስታለቅስ፣ ሁሉም መካሪ ሲሆናት ግራ ስትጋባና ተጨናንቃ ማየት ልቡ በሐዘን ተሰብሯል። አሌክስ በልቡ ምን አለ አጠገቤ ሆነሽ፣ ምን አለ አቅፌ ባባብልሽ፣ ምን አለ አይዞሽ የኔ እናት እኔ አለሁሽ እያልኩ ብጠግንሽ፣ ምን አለ ባንጣላ ባታኮርፊ፣ ምን አለ እንደ በፊታችን በስልክ የልቤን የልብሽን የልባችንን ብናወራ፣ ሐዘናችንን ረስተን ፍቅራችንን ልባችን ቢፈካ፣ የኔ ፍቅር የኔ አበባ እባክሽ አታልቅሽ፣ ማንባትሽ ልቤን ያደመዋል፣ የጥፋተኝነት ስሜት እየመጣ ይሰባብረኛል። እባክሽ አንቺ የኔ ልዩ፣ አንቺ የኔ ጣፋጭ፣ አንቺ የኔ አይን ለኔ ስትይ ጠንከር በይልኝ የሚል ነበር የሚመስለው። ታዲያ ያንን የተጨነቀ ፊት ይዞ ሲመጣ ላይቭ ላይ የተመለከተው ከወደ አሜሪካ የሚኖረው አጎቱ ፍቃዱ በገስት ገባ። የሱን መግባት ያዩ ተመልካች በኮመንት እባክህ ፍቄ ከዴዚ ጋር አስታርቃቸው፣ ተጣልተዋል፣ አስታርቃቸው፣ እባክህ ዴዚን አንጣት እያሉ ኮመንታተሮች መጻፍ ጀመሩ። ፍቄም ምን ነው አሌክስ ብሎ ጠየቀው። አሌክስ ላይቭ ላይ ማብራራት አልፈለገም። በዝምታ ፍቄ የሚለውን ማዳመጥ ጀመረ። አሌክስ ዴዚ በጣም ጥሩ ሰው ነች፣ በጣም የዋህ ሰው ነች። ስለዚህ መስዋዕትነት መክፈል ለምታፈቅራት ልጅ ነው። ብዙ አትጨናነቅ፣ ይስተካከላል። ሼር አድርግላትና ትምጣ ሲለው በኮመንት ከስር ወታለች እያሉ መጻፍ ጀመሩ። ኮመንታተሮቹ አሁንም ፍቄ በውስጥ እንዲያስታርቃቸው ከስር በውስጥ እያሉ መጻፍ ሲያበዙ፣ እሺ እናንተም በውስጥ እያላችሁ ነው፣ በውስጥ ያለውን ችግር እንፈታና እናስታርቃቸዋለን። እኔ እስካሁን አላወቅኩም፣
ያለውን ነገር እጠይቃለሁ። እናንተም አሌክስ አሁን የአብይ ጾም ነው። የ40 ቀን ጾም የበደሉን ይቅር የምንባባልበት ወቅት ነው። ጸሎት ሲጸለይ እንኳን በደላችን ይቅር በለን የበደሉን ይቅር እንደምንል ነው የሚባለው። እናንተ ሁለታችሁ ደግሞ ክርስቲያኖች ናችሁ። መታረቅ አለባችሁ፣ ይቅር መባባል ብሎ ምክር መክሮ ከላይቭ ወጣ። ፍቄም እንደወጣ አሌክስ ትንሽ ዜድን አስገብቶ ለማውራት የተወሰነ ነገር ሞክሮ እሱም ከላይቭ ወጣ።